ድንግል ማርያምን ግን ዓለም 7 ቢሊየን እደግመዋለሁ 7-8 ቢሊየን የዓለም ሕዝብ ቢጨፈለቅ እንኳን ሙሉ አካሏን የፀዋን ዘለላ መተካት አይችልም። የማንን? ኧረ ጮክ በሉ። የማንን? የድንግል ማርያምን። ካሁን በኋላም ሊደረግ የማይችል ሁለት ነገር ነው ይዘህ መጣኸው። አንደኛ በድንግልና መውለድ፣ ሁለተኛ ደግሞ ሌላው አስጨናቂው አዲስ ሐሳብ ደግሞ ምንድነው? የሚወለደው ደግሞ ራሱ ማን ነው? እግዚአብሔር ነው። በደንብ ስሙ ይመናል። የመጀመሪያው ድንቅ ነገር ድንግል ማርያምን ያስደነገጣት ምንድነው? በምንድነው ትወልጃለሽ አላት? አቤት በድንግልና። ሁለተኛ ይሄን አድንቃ በዚህ ተደንቃ ተገርማ ሳትጨርስ ደግሞ ከዚህ የባሰ አስጨናቂ ነገር ጨመረላት። የምትወልጂው ማንን ነው አለ? እግዚአብሔር ነው የምትወልጂው። በጣም ተአምር ነው ይሄ። ከዛ በፊት አልተደረገ። በሷ ጊዜ ከሷ ውጭ ማንም ሴት አላደረገችው። ከሷ በኋላም አይደረግም።